ሰላም እንዴት ናችሁ? ውድና የተከበራችሁ የማለዳ ኢንተርቴንመንት ቤተሰቦች እንዴት አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ጋር ሁሉም ሰላም እንደሆነ ተስፋ አደርጋለሁኝ። እንዴት ናችሁ? ያው ዛሬ መሽቷል፣ ስቅለት ነው ኦልሬዲ ከሌሊቱ ስንት ሰዓት ሆኗል መሰላችሁ? የምር መሽቷል። ለምን ቆያችሁ አትሉኝ? ስማ ሰዓት እንዳልነግራችሁ ስልክ ያልተሰለበም ያገኘሁት ከሌሊቱ 9 ሰዓት ሆኗል። ስማ ሳላስበው ነው ሰዓቱ ሄደውና አንድ ነገር ልበላችሁ ብዬ ነው። የዛሬን ቀን ስታስቡት ብዙ ነገር ይመጣባቸዋል አይደለም? ብዙ ነገር እንዳስብ፣ ብዙ ነገር እንዳረግ፣ ብዙ ነገር ደግሞ ከአይምሮዬ እንዳይወጣ ያደረጉት ነገሮች አሉና ከዛ ውስጥ በጣም በጣም ደስ የተሰኘውበት በጣም የተማርኩበት ጊዜ ነው ብዬ አስባለሁ። ይሄኛው እንደኔ ማለት ነው። ምክንያቱም ክርስቶስ በከፈለልኝ ልክ ክርስቶስ በታመመልኝ ልክ እኔ ለክርስቶስ ሆኛለሁ ወይ ብዬ ሳስብ በጣም ያመኛል። እና ለምንድን እንደዚህ ያልኳችሁ መሰላችሁ? ሰዎች በተለያየ መንገድ ካያችሁ ሰዎችን እናስከፋለን፣ ሰዎችን እንበድላለን። ልክ እንደዛው ደግሞ ሰዎች እኛን ይበድሉናል እና እኛ የምናስበው በበደሉ ልክ አይደለ? ምን ላንለማቸው እዚህ ጋር የምናስቀምጣቸው ምናምን በበደሉ ልክ ነው እዚህ ጋር ፎከስ አድርገን የምንሄደው። ግን ያ አይደለም የኔ ታርጌቴ። በበደሉ ልክ ሳይሆን ባረጉልን ልክ ብናስብ ደስ ይለኛል። ባረጉልን ልክ በሰጡን ፍቅር ልክ እነሱን ብናስባቸው ደስ ይለኛል። ለምን ከሰው ጋር አብራችሁ ስትሆኑ መልካሙን መጥፎውንም ብዙ ነገር ታሳልፋላችሁ። ብዙውን በቃ ከምነግራችሁ በላይ ብዙውን ነገር ታሳልፋላችሁ እና ያንን የምታሳልፉበት ጊዜ ደግሞ መልካም ነገር ለማድረግ ብንጠቀመው፣ መልካም ነገር ለመስራት ብቻ ብንጠቀመው በጣም ደስ ይለኛል። ከሰው ጋር ስትኖሩ አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ፣ በጓደኝነት በህይወታችሁ ከዘመድም ጋር ሊሆን ይችላል እና ብዙ ነገሮችን ዋጋ ልትከፍሉ ትችላላችሁ። ግን ዋጋ ስትከፍሉ ደግሞ ዋጋ የከፈላችሁበት ነገር እንኳን እሰየው እንኳን ከፈልኩ ማለት መቻል አለባችሁ። ሰዎች ክፋትን ቢያስቡባችሁ ክፉን አታስቡ። ዝምታ ይሰብራል አውቃለሁ፣ በጣም ያማል። ዝምታ ይሰብራል ስላችሁ እኔ በጣም ይሰብሮኛል። ለምን ሰዎች እንዳስከፏችሁ መናገር ወይም እንደበደላቸው እንዳስከፋቸው ለነዛ ሰዎች መናገር ካልቻላችሁ ዝምታ ይሰብራል። አንዳንድ ሰው ደግሞ የእናንተን ዝምታ እንዴት ይወስደዋል መሰላችሁ? እንደ ንቀት ይወሰዳል። የምር እንደ ንቀት ይወሰዳል እና ያ ነገር ያማል። በቃ የሆነ አላቅም፣ የሆነ ፊሊንግ አለው፣ የህመም ስሜት አለው፣ ህመም አለው፣ በጣም ህመም አለው። የማይወጣ ከአእምሯችሁ ውስጥ የማይወጣ ህመም አለው። ያንን ህመም ግን እንዴት ነው የሚሻረው? እንዴት ነው የምሽረው ብላ ግራ ነው የሚገባችሁ። ምክንያቱም ህመም ነው አይደለም? ግን ከኔ ባህሪ ብነሳላችሁ ሰዎች በጣም ዲፕ ገብተው ሊያስከፉኝ ይችላሉ። በጣም ላስከፋቸው እችላለሁ። ምክንያቱም ሰው ናችሁ፣ ልትከፉ ልታስከፉም ትችላላችሁ። ግን ያንን ነገር ልታስከፉም ልትከፉም ትችላላችሁ ስላችሁ ያንን ነገር ደግሞ እናንተ ለክፉ ነገር የምትጠቀሙት ከሆነ
ከባድ ነው። ማዕድን እኔ በምን አየዋለሁ መሰላችሁ? እንግዲህ በዚህ ሳምንት ውስጥ ታዩታላችሁ አይደለ? አብሮ መብላት አብሮ መጠጣት ክርስቶስ ከሐዋርያቶቹ ጋር ሰብሰብ አድርጎ እንዳበላው ምግብ ከዛ መሀል ይሁዳ እንደሚሸጠው ያውቃል። ጴጥሮስ እንደሚክደው ያውቃል። ጴጥሮስ ወይ ዶሮ ሳይጮህ 3 ትክደኛለህ ብለታል። ያውቃል። የማያውቅ አምላክ አይደለም። ለእኔ ብዙ የተደረገልኝ ጊዜ የምር የዛሬ ወር ተስፋ የቆረጥኩበት እግዚአብሔር አንተ አታምናኝም እንዴ ያልኩበት ብዙ ካለፋችሁት ህይወት በብዙ መንገድ ስታዩ እንዴት አይወቃም ትላላችሁ። ይደክማችኋል። ሰዎች ናቸው። ማማረር ብቻ የተሳሳትኩት ነገር ግን እውነት እግዚአብሔርን ዛሬ ነገሮች ባልተስተካከሉ ጊዜ እንዳማረርኩት ሁሉ ዛሬ ለምን አልወደድከኝም፣ ለምን ሁሌ ትፈተነኛለህ ባልኩት ልክ እግዚአብሔር ጋር ነበርኩኝ ብዬ እንዳስቦኛለሁ። ነበርኩኝ። አስራት በኩራቴን አወጣለሁ። እግዚአብሔርን ተመስገን ብዬ ዋቅ ነበር። በራችሁን ዘግታችሁ ብቻችሁን እናንተና እግዚአብሔር ስትገናኙ ሰዎች ገለል ሲሉ ማንም በቤት ውስጥ ራሱ ሰዎች ሲኖሩና ሳይሆኑ ብቻችሁን ሆናችሁ ከእግዚአብሔር ጋር ስትገናኙ ያለው ስሜት ይለያል። ጌታ ምስክሬ ነው፣ ይለያል፣ በጣም ይለያል እና በጣም ይለያል ከምነግራችሁ በላይ። እግዚአብሔርን ግን አገኘሁት። ሰሚነሽ ኪዳነ ምሕረት ሄድኩኝ። እዚህ ጋር ቪዲዮን እለቅላችኋለሁ እና ነገርኳት ህመሜን፣ ጥፋቴን፣ ምኞቴን በቃ ያልኳት ነገር ቢኖር ምንድን ነው መሰላችሁ? መብርሃንን ኪዳነ ምሕረትን ስጠይቃት ለምን ኪዳነ ምሕረት ሄድኩ መሰላችሁ? የምሬን ነው። ኪዳነ ምሕረት ለምን ሄድኩ ልንገራችሁ። ኪዳነ ምሕረት ሲሄድ ብቻ በሁለት አጋጣሚ የኪዳነ ምሕረት ምስል በስጦታ ተሰጠኝ። አዲስ ልጅ የዛሬ አመት አካባቢ ነው በዊልቸር ነው የምትሄደው እና እርዳታ ላይ የረዳዋል እና ልደቴ እንደ አጋጣሚ ቲክቶክ ላይ ተከብሮ ነበረ ነው። እዛ ቲክቶክ ላይ ተከብሮ አየች ምናምንና ስራ ቦታ ድረስ መጣች። ስትመጣ ታሽጎ ነበረ። እስቲል ነው እኔ እንጦጦ ኪዳነ ምሕረት ውስጥ መግባት አልችልም፣ ግን ብዙ ታምር አድርጋልኛለች። ኪዳነ ምሕረትን ታምር ከምናገራችሁ በላይ እና ስከፍተው የኪዳነ ምሕረት ምስል ነበር። በጣም ነው ደስ ያለኝ። በቃ ደስታ ነው የተሰማኝ። ለምን ኪዳነ ምሕረት በጣም በብዙ መንገድ ነው። ዘነበወርቅ ስኖር የዛሬ ስንት ዓመት ወረድ አሁን ህፃኑ ራሱ ወደ ትምህርት ቤት ገብቷልና ጎረቤቴ ናት። 2 መንታ ልጆች ትወልዳለች። 2 መንታ ልጆች ትወልድና ያለ ጊዜያቸው ነበር የተወለዱት። የመጀመሪያ ልጇን በወለደች በ10ኛ ወራ ወይ በ12ኛ ወራ በቃ በ1 ዓመት ልዩነት ውስጥ ነው የወለደችው እና
በጣም ቆንጅዬ የምታምር አንደኛዋ ልጅ በቃ ሞተች እዛው በማይታወቅበትና ይሄኛው ልጅ 1.5 ነበር ኪሎ። እንደ ድሎንና በቤተሰቦቿ እንግዲህ እህቷ ጋር እኔ ተከራይ ነኝ። ከኔ ጋር በጣም አብረን እንበላለን፣ አብረን እንጠጣለን። ልጆች እኔ ልጅ ይወደኛልና ያለፍኩባቸው መንገዶችን አውቃቸዋለሁ። እናትነት ምን ያክል ዋጋ እንደሚያስከፍል ልጁ ያድጋል ተብሎ አልታሰበም። በጣም በጓደኛ ስትሆኑ ደግሞ አብራችሁ በልታችሁ አብራችሁ ጠጣችሁ ደግሞ በክፋታችሁ አብሮ ሰው ሲኖር ነው ብዬ አምናለሁ። ጓደኝነታችሁ የሚገለጠው የዛኔ ነው። አብራችሁ ስለበላችሁ በልተናል ጠጥተናል ብላችሁ ብቻ ስላወራችሁ እኔ አይመስለኝም። ምክንያቱም አይደለም ያ አይደለም ጓደኝነት። እና ያ ልጅ በቃ ውስጥ የገባ ሳየው ያመኝ ጀመረ። ከአለርት ሆስፒታል ጀምሮና ቤት ገባ። ይሄ አይድንም ገፊ ምን ይመስል ብዙ ነገር ይባል ነበር በገዛ ቤተሰቦቹ። እና በቃ አንድ ቀን ብቻ ኪዳነ ምሕረት ይዣት ሄድኩኝ። እሷን በጣም ነው ኪዳነ ምሕረት የምታመልካት፣ በጣም ነው የምትወዳት። እና እንጦጦ ኪዳነ ምሕረት ሄድንና በቃ ወረወርኩት ደጇ ላይ ታይቆነ ከኪዳነ ምሕረት ከንትኗ በሴቶች መግቢያ ጋር የጸሎት ቦታ አለ። ፈርሻለሁ በጣም የሆነ በቃ እኔ ሞገሷ ራሱ እኔ ኪዳነ ምሕረት ይደንቀኛል። እና ወረወርኩት በቃ እስከ መጨረሻው የኔ ልጅ ነው አንቺ ብቻ አድኝ በቃ እንደ ሰው ቆሞ እንዲሄድ። እናትየው ራሱ ተሰቃየች። አባትየው በዚህ ላይ ኑሮ ከበደው። ከቤተሰብ ጋር ስትኖሩ ደግሞ በዛ ላይ ደግሞ ይሄ የገፊ ምናምን ሲባል ልጅ ያለው ነገር ከባድ ነው። እናትየው 2 ልጅ፣ ያችኛው ማራስ ናት፣ ገና 2 ልጅ ይዛ 1 ዓመት ያልሞላት ልጅ ናት። እና በቃ የሚገርመው ያ ልጅ እያማረበት 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 ማ ብሎ የሚጠራኝ እኔ ነው ስትል እስካሁን ድረስ እኔ ርቅ ያለው ግን ያጣል። ትውስታዎች አሉት ሀሳቡ ላይ ያለው አደገ፣ ትምህርት ቤት ገባ ትልቅ። እና ኪዳነ ምሕረት ለእኔ ትልቅ ነገር አድርጋልኛለች። ግን እኔ ከደጇ የለሁም። በቃ ለምን አላቅም። አንዳንዴ ራሳችሁ ጠይቃችሁ ራሳችሁ መልስ አጣችሁ ታውቃላችሁ። ልክ እንደዛ እኔ ጠይቃለሁ፣ እኔ ጋ ግን መልስ የለም። ለምን አላቅም። በቃ ግራ ግብት ነው የሚለኝና ከዛ በኋላ ይቺ ልጅ ለልደቴ ኪዳነ ምሕረት ይዛለኝ መጣች። እና ፌስቡክ ላይ አንድ ማውቀው ልጅ ነበረ። ዝም ብሎ እናወራለን እና ቤተክርስቲያን ልጅ ነው። በጣም ካፌ መቶ ካፌን ገና እንደከፈትኩ አካባቢ መቶ መርቆ ምናምን ሄዷል። እና በመሀል ታሞ እንደነበረ አውቃለሁ። ታምሜ ምናምን ሲል አይዞክ ብዬው ለጥፌለት ነበረ እኔ ፔጅ ላይ። እና ወይኔ 80 ሺህ ብር እኮ አገኘሁ ተላከልኝ ምናምን አለኝ። ደስ አለኝ። እና የሆነ ገዳም ገባ። ለ1 ዓመት መንፈሱ አስሮት በቃ ገዳሙ ማገልገል ጀመረ እዛውና ከ1 ዓመት በኋላ ደወለልኝ። ለጥምቀት አካባቢ ዘንድሮ ደወለልኝና ላገኝሽ ፈልጌ እኮ ካፌ እየመጣሁ ነው ሲለኝ፣ እኔ እንዳጋጣሚ ደግሞ ካፌ ፈርሶ ነበረ። በጓሮ በኩል አሉ ልጆች እና ወይ የለሁም ግን አሉ ልጆች በቃ ሂድ ምናምን አልኩትኝ። ሄደን እና በቃ እቃ አስቀምጬ ልውጣ አንቺ እንኳን ባላገኝሽ ስለ እሺ። እና በጣም ትልቅ እቃ ነው ሳየው ከምነግራችሁ በላይ። እና በቃ እቤቴ ገብቼ እስከማየው ድረስ ጓጓሁኝና ከፈትኩት። ስከፍታት ኪዳነ ምሕረት ነች። እዚህ ጋር ፎቶውን አስገባላችኋለሁ። ኪዳነ ምሕረት ነች። ፈራሁት ልጁን መልሼ አመሰግናለሁ ለማለት፣ ምክንያቱም በጣም ብዙ ፈተና ውስጥ የነበርኩበት ጊዜ ነበረ። ብዙ ነገር ምስቅልቅል ያለባችሁ ጊዜ አለ። ምስቅልቅል ያለብኝ ጊዜ ነበረና ኪዳነ ምሕረትን ለምንድን ነው የምትፈትኝኝ? በቃ እንደዚህ ነው ያልኳት።
ትዝ ሲለኝ ለካ በየዓመቱ ቤትሽ እመጣለሁ ይሄን ልጅ አድኝ ብዬ በዛ ልጅ የተነሳ ስለት ገብቻለሁ። ደጇ ላይ ረግጬ አላውቅም። በቃ ለእኔ ቅርቤ ናት። አውቃለሁ የልብን አይቶ እግዚአብሔር ሁሉን ነገር ምሕረት እንደሚያደርግ አውቃለሁ። እና በቃ ልጁ ጋር መደወል ምን አስመልክቶት ነው አላውቀውም፣ አያውቀኝም። ለዚህ የሚያደርስ ነገር ቀረቤታ የለንም እና ለምንድን ነው ብዬ አሰብኩኝ። ውስጤ አስብ ደወልኩለት። በቃ መደወል እንትን አለኝና ፌስቡክ ላይ ጻፍኩለት። ሲደውል በቃ ማንሳት አቃተኝ። እንዴ ምንድን ነው? ከዛ ምን አረግኩኝ? ጥፋቴ ምንድን ነው? እኔ እኮ በህልሜ አይቺሽ ነው አባቶችን ጠይቄ ስጣት አሉኝ። መስማት ፈለግኩኝ። በቃ ሙሉ ሆንኩኝ እዛኔ። ምክንያቱም ምን አየህ ካልኩት እዛ ስለው ቃል በቃል ባነበውላ ደስ ይለኛል። በቃ ለመስማት የባሰ በቃ ጓጓሁኝ። ምንድን ነው እኔ የሚገባኝ ሰው አይደለሁም። የምሬን ነው የምላችሁ፣ የሚገባኝ ሰው አይደለሁም። ይቅርታም የእግዚአብሔር ምሕረትም የሚገባኝ ሴት አይደለሁም። ግን በቃ ግራ ነው የገባኝ እና በቃ ለብዙ ሰዓት ስልክ ሳላነሳ ስቀር ምን አጠፋው ብዙ ነገር አለኝና አይደለም በቃ ፈርቼ ነው ድምፁን ላሰማችሁ። ሰላም ሰላም ነው ወይ? ሁሉ ሰላም ነው ወይ? እግዚአብሔር ያክብርልኝ። እውነት ለመናገር ጥፋትም አይደለም፣ በጣም ስላስደነገጠኝ ነው። ምክንያቱም አላውቅም በዚህ ልክ ይገባኛል ብዬ ስላላሰብኩኝ ነው። እና በሰዓቱ ለመደወል ፈልጌ ነበር። እኔም ታስታውስ እንደሆነ በሁለተኛው ቀን ምናምን የወሰድኩት ጥምቀት ነበረ፣ ምናምን ተደራረበ። ሁለት ደግሞ ራሴን ጠየቅኩ። ምክንያቱም አይኖ በጣም የምወዳት እናቴን የዚህን አክል ክብር ይገባኛል ብዬ ስላላሰብኩኝ ነው። እሺ በጣም ይቅርታ። በጣም ነው የማመሰግነው። ደውልልሃለሁኝ። በጣም በቃ ለመደወል ራሱ ግራ ገባኝ እና እሷ ታክብርልኝ። በጣም አመሰግናለሁ። እና ግራ ገባኝ በጣም አስደንግጧችሁ ያውቃል? ያውም ደግሞ ውስብስብስብስብ ባለ ተስፋ በመቁረጥ ውስጥ ሆናችሁ እና ምን ይላል መሰላችሁ? አመሰግናለሁ ቤቲ። እውነት ለመናገር እኔ ብዙ አሰብኩ። በትዳሯ ላይ ችግር ፈጥሮ ይሆን ወይ? ሰራተኛዋ ሰብራው ይሆን ወይ? አልሰጠቻትም ይሆን ወይ? ብቻ ብዙ አሰብኩኝ። እንዳሰብኩት ባለመሆኑ ደስ ብሎኛል። ቤቲ አንቺ ማለት ትክክለኛ ሰው የሚባል ማንነት ወይም ፍጡር የገባሽ ሴት ነሽ። እኔ እኮ ያኔ ችግሬን ስነግርሽ ማንነቴን ሳታውቂ እኮ የተረዳሽኝ፣ ብዙ የደከምሽ የእውነት ጉዳይን እንዲፈጽምልኝ ነው የምቆጥረው። ደግሞም ሁለተኛ አዲስ አበባ መጥቼ ደውዬ ላግኝ ስልሽ ማንነቴን አታውቂውም፣ ጥቁር ነው፣ ቀይ ነው፣ ቆሻሻ አዳፋ፣ ድሃ ነው፣ ሀብታም ሳቲ ተቀበልሽኝ። በሚገርም ሁኔታ አስተናገድሽኝ፣ ሸኝሽኝ፣ ከአይምሬ በላይ ወሽብኝ። አሁን ቤቲ እግዚአብሔር ጤናውን፣ በረከቱን፣ ክብሩን፣ ጸጋውን፣ ብልጽግናውን እውነተኛ እምነት ከምግባር ጋር ጨምሮ ጨማምሮ ይስጥልኝ። እጅግ በጣም በኪድዬ ስም አከብርሻለሁ፣ እወድሻለሁ፣ ቃላት የለኝም። አሁንም እንደ ቀደምሽ ለታረዙት፣ ለተራቡት፣ ለተጠሙት፣ ለታመሙት፣ ለታሰሩት፣ ለወደቁት፣ ጠያቂ ለሌላቸው የምትደርሽላቸው የድር ያድርግሽ። ትትናሽን፣ ርኅራይሽን፣ ጸጋ ብልጽግና ጨምሮ ጨማምሮ ይስጥሽ። ኪድዬ አትለይሽ። ስጦታውን ያዘጋጀሁት ተገድጄ ማለቴ
እግዚአብሔር አምላክ በራእይ ነው ያሳየኝ። በጆሮዬ በተደጋጋሚ ኪዳነ ምሕረት የሚል ከፍ ያለ ድምፅ እየመጣ አዞኝ ነው። የፈለገ ነገር ይምጣ ብዬ አንድ ባታዊ አማክሬ ስጣት አሉኝ። ሰጠውሽ። ከአንቺ በላይ እኔ በጣም ደስተኛ ነኝ። እግዚአብሔር ደስተኛ ያድርግሽ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ አለኝና ከዛ ለመስማት ፈለኩኝ። ምንድን ነው ያየከው? በማርያም በቃ ምን እዚህ ጋር አስገባላችኋለሁ። እኛ ወራን ሆነና ቤቲ ምን ሆነ መሰለሽ? ቀኑ ታኅሳስ 28 ለ29 ሌሊት 9 ሰዓት አካባቢ ወደ ጆሮዬ ከፍተኛ የሆነ ድምፅ ኪዳነ ምሕረት የሚል ድምፅ መጣ። ከዚያም ያንቺ ጓደኛ ቤት ይመስለኛል። ኪዳነ ምሕረት በጣም በሚያብረቀርቅ በወርቃማ መጎናጸፊያ ተሸፍና ፊት ለፊት ላይ ቄጤማ ተነስንሶ ሻማዎች ተደራርበው እየበሩ ብዙ ሴቶች ከበው እየዘመሩ ያሸበሸቡ ከጓደኛሽ ቤት አውጥተው ወደ አንቺ ቤት አጅበው ሲያስገቧት አየሁ አለ። በቃ ልነግራችሁ አልችልም። ሰው እውነቱ የሚገራችሁ ዋሽቷችሁ የሚሆን ለእኔ የተሰማኝ ደስታ ልነግራችሁ አልችልም። ለካ እግዚአብሔር አልጠላኝም። በሞላ በመሰለኝ ሰዓት እኔ አላውቅም ስላችሁ እንደ ሴቶች አይደለሁም። ይሄ እንዴት ነው? እንደ ሴቶች አይደለሁም ስላችሁ ራሴን ስገልጽ እኔ እንደ ጭምት እንደሚባለው አይነት ሴት ነኝ። ችግሮቼ ላይ ተረማምጄ ሌላ ነገሮችን አልፈልግ። ችግሮቼን በራሴ ብቻ ሶልቭ ማድረግ የምፈልግ። ለምሳሌ ሴትነትን፣ ቁንጅናን፣ ብዙ ነገሮችን ሰው እኔ ያለፍኩባቸው መንገዶች ማንኛውም ሴት አታልፈው። ምክንያቱም በቃ ብዙ ሰው ይለኝ የነበረውን ነገር ያደርጋሉ ብዬ አስባለሁ። እንደዛ አይነት ሴት አይደለም። ግን ደግሞ በእምነቴ ጠንካራ አይደለም። በጣም ሰነፍ ነኝ። በጣም ያደግኩበት እምነት የመጣሁበትን እምነት አልያዝኩትም። በጣም ለዛም ይመስለኛል ሰይጣን የሚፈታተነኝ ነገሮችን ማይስተካከሉልኝ። በቃ አባውኑማ ጣለኝ፣ ወደኩኝ። በቃ ይሄ የመጨረሻዬ ነው። ዳግመኛ አልነሳም። ተስፋ በቃ ይሄ በጆሮአችሁ መጥቶ ያውቃል። አትወጡም፣ አትነሱም፣ በቃ አበቃላችሁ ብሏችሁ ያውቃል። እኔ የተሰማኝ ያ ድምፅ ነበረ። በተደጋጋሚ የሚመጣው ድምፅ ያ ድምፅ ነበረ። በቃ አትነሽም፣ በቃ ዳግመኛ ጣልኩሽ አይነት ነገር እና በቃ አሴት ነው የሞላው ውስጤ ከምነግራችሁ በላይ እና ወዲያው ሰምንሽ ኪዳነ ምሕረት ሄድኩኝ። ጊዜ ማጥፋት አልፈለኩም። እናት እኔ ጭንቀት ውስጥ ያላችሁ ሰዎች ያበቃ የመሰላችሁ ሰዎች ዜሮ በቃ የመጨረሻችሁ ነው ብሎ ሴጣን ሹክ ሲላችሁ እውነት ደጇ ድረሱ። በቃ ደጇ ላይ አነባው። በቃ መናገር ያለብኝ እንደ ሰው ነበር ያወራኋት። ይሄ እንዴት ነው? በተፈጥሮ ጸሎት የምችል አይነት ሴት አይደለሁም፣ ሰው አይደለሁም አይደል? ብዙ ሰው አለ እንደዛ የሚለኝና ምን እንደሚጸለይ አላውቅም። ግን እግዚአብሔርን በቃ እንደዚህ እንደ ሰው እንደ ልክ እንደምናወራው ቁጭ ብዬ ወይ ተንበርክኬም እኮ አይደለም ተኝቼ ላወራው እችላለሁ። ሰላም ይሰማኛል። ተደርጎ አየዋለሁ። ተገብቶኝ አይደለም። የሚገባኝ ሰው አይደለሁም። የእግዚአብሔርን ቃል ማልጠብቅ
ትእዛዛቱን የማልጠብቅ ከንቱ እሱ በሚያስቀምጠኝ ሞገስ የሚሰጠኝን ሰው የሚገቡኝ ሰዎች አይደሉም። እግዚአብሔር እንደ ጓደኛ እኔ ማህበራዊ ሚዲያ ላይ ብዙ ሰዎች አይቻለሁ እና የሚገባኝ ሰው አይደለሁ። በቃ ክርስቶስ በሚያውቀውና የሚገባኝ ሰው አይደለሁ። በቃ ነገርኳት። ልክ ደጇ ስደርስ እምባዬ በቃ አልቻልኩም። የቀለለኝ መጣ። ነገሮች እየተስተካከሉ መጡ። የጨለመ ነገር ቢመስልም በጣም የምወዳቸው እድልዬ እኔ ቃል የለኝም። ምክንያቱም እግዚአብሔር ራሱ አይወርድም፣ ሰው ነው አይደለም የሚሰጣችሁ እና ነገሮች እየተስተካከሉ መጡ። እያማረበት መጣ። በሳምንት 8-9 አገልግል ማወጣ ልጅ 1 ዓመት ረመዳን ቁጭ አልኩኝ። ቢያንስ ረመዳንና ጾም በጣም ነው የምሰራው፣ እኔ በጣም ነው የምሰራው ከምነግራችሁ በላይ እና ቁጭ አልኩኝ በቃ ግራ እስከምጋባ ድረስ አንድ ስልኬ ሰው እስከማያውቀው እስከሚመስለኝ ድረስ ግን እግዚአብሔር ምክንያት አለው፣ ምክንያት ነበረው። ቀን ብቻ ነበር የሚፈልገው፣ የኔን ልብ ነበር የሚፈልገው፣ ወደ ቤቱ መመለስ ነበር የሚፈልገው። እኔ አሁንም ነጠላ ለብሼ ቤተክርስቲያን መሄድ በጣም የምፈራው፣ በጣም ብዙ ከሱ ስራ ውስጥ ይሆኛለሁ ብዙ ነገር እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የድንግል ማርያም ልጅ ክብር ምስጋና ይግባው። ቦታ ቀየርኩ፣ አካባቢ ቀየርኩ። ከዛ ስልክ መደወል ተጀመረ። ኪዳነ ምሕረት ሄድኩኝ። በ3 ሳምንት ውስጥ ነው በ2 ሳምንት ውስጥ አሁን ቢያንስ እንኳን ትእዛዝ የሚያዝ ሰው ባይኖር እንኳን በ1 ቀን ይደውላል። ስለ ስራዎቼ ይጠይቃል እና ስለዚህ አንድ ነገር ተማርኩኝ። አበቃ ያለው ነገር ለእግዚአብሔር ይቻላል። ነገሮቼ ተዘጉ ያልነው ነገር በሱ ይቻላል። በሱ ማይቻል ነገር የለም። በክብር በሞገስ እንደገና ቦታዬ ተከፍቶ እንደ አዲስ ደግሞ ገበታ በሸገር እንደ አዲስ ደግሞ ምንጀምርበት ኃይል አገኘን። እኔ እንጃ ህልም ነው የሚመስለኝ። እግዚአብሔር በሚያውቀው ለበዓል ትእዛዝ ታዘዝኩኝ። ከበዓል በኋላ ብሎ ደወል። በጣም ያስደነገጠኝን ኦርደር ልንገራችሁ። ባልሰራው እንኳን እስካሁን አልደወለችም መልሳ፣ ግን ኪዳነ ምሕረት እንደምታስደውል አምናለሁ። ለ500 ሰው ፈልጋለሁ አለችኝ። ሴት የነበረኝ ደስታ ልነግራችሁ አልችልም። እዚህ ቤት በገባው በ3ኛ ቀን ነው ያለች እና በስላሴ ስም በቃ የነበረው እንትን ልነግራችሁ አልችልም። በቃ እንዴት ብዬ ልንገራችሁ? ከባድ እኮ ነው። ምናልባት እኮ ላልችለው እኮ እችላለሁ፣ ግን በቃ ሲከፍተው ይከፍተዋል። እንደ አዲስ ሲፈጥራችሁ ይፈጥራል። በቃ ይሄ እግዚአብሔርን ተአምር እንዳይ አድርጎኛል። እግዚአብሔርን ምሕረት እንዳይ አደረገኝና በእኔ ዘንድ ያለቀው ተስፋ የቆረጥኩበት፣ ራሴን የጠላሁበት፣ ራስን እስከ ማጥፋት የደረስኩበት ነገር ለካ በእግዚአብሔር ገና ነው። ገና ነው። ገበታ ኬተሪንግ ገና ይሰፋል። ገና በሌላም ስራ ልመጣ እችላለሁ። ገና ነው። አያችሁ፣ እግዚአብሔር ሰራው። የዛሬን ስቅለት ቀን ሳስብ እኔ ማን ነበርኩኝ? እኔ ማን ነበርኩ? ይሁዳ። እኔ ማን ነበርኩ? ጴጥሮስ።
እኔ ማን ነበርኩ እንደዛ ሰቃዮቹ? ጌታ ሆይ በምሕረት አስበኛል አይደለ? ወንበዴው እንኳን ጌታ መሆኑን አውቆ አይገርባችሁ? እኔ ግን የማረባው እሱ የፈጠራትን ነፍስ ለማጥፋት ፈለኩ፣ ሞከርኩ። ጥፋት ብዙ ነገር ብዙ ማለት ይቻላል። ብዙ ብዙ ከምነግራችሁ በላይ ብዙ። ግን ተመስገን ተመስገን፣ በቃ ተመስገን ተመስገን ስትሉት ይቀላል። ተመስገን ለእኔ ፋሲካዬ ነው፣ ለእናንተ ፋሲካችሁ ይሁን። እግዚአብሔር ጎዶላችሁን ይሙላላችሁ፣ ያሰባችሁትን ያሳካላችሁ። አመት ባሉን ደግሞ ነዳያንን የምታበሉበት ጥሩ ነገር የምታደርጉበት ብዙ ሰዎችን የምትጠይቁበት ያርግላችሁ፣ ያርግልን። ለሁላችንም ለሁላችንም እገሌ ገሌ ማለት አንችልም። ለሁላችንም እግዚአብሔር መልካሙን የምናደርግበት፣ መልካሙን የምንሰባበት፣ መልካሙን ሁሉ የምንዘራበት፣ ተካፍለን የምንበላበት ያርገን። በሰፊው ደግሞ እንመጣለን። በሰፊው በሌላም ስራ እንመጣለን። ለጊዜው እንደዚህ ብዬ ላሳያችሁ። ምንድን ነው ወዴት ነው ወዲህ ነው የሚለውን በኋላ በደንብ ሌላ ቀን አብራራላችኋለሁ። መልካም ፋሲካ ይሆንላችሁ። ኦልሬዲ ነጋ እኛ ጋር ቅዳሜ ገና ቪዲዮ ኤዲት አድርጌ ምናምን ነው የምተኛው እና ቅዳሜ ነው የሚለቀቀው። ኦልሬዲ ይሄ ቪዲዮ ሲለቀቅ ቅዳሜ ነው የሚሆነው። ለእኔ ፋሲካ እንደደረሰ የእናንተ ፋሲካ ይድረስ። እመቤቴ ኪዳነ ምሕረት ኪዳነ ቃሏ በተገባላት ቃል ኪዳን መሰረት እንባችሁን ታብስ። የኔን እንባ ያበሰ እጅ፣ የኔን በር የከፈተ እኔን እንዳስበው ብዙ ነገሮችን እንዳትርግ ያደረገኝን አምላክ እናንተንም ያሰባችሁ፣ እናንተንም የደስታችሁን ቀን ያቅርብላችሁ። መልካም ሁሉ ከእናንተ ጋር ተመኘ። ሰላም ሁኑ።